ዩቲዩብ ለመጀመር እያሰባችሁ ያላችሁ ከነገ ዛሬ ጀምራለሁ ያላችሁ በእቅድ ያላችሁ ሰዎች ዛሬ አስደንጋጭ ዜና ዩቲዩብ አፕዴት አድርጓል። ይሄ ምንድነው? ከፌብሩዋሪ 1 2027 ጀምሮ ተግባራዊ የሚሆን ለአዳዲስ ክሬተሮች ማለት ነው የመጣና እስከዛ ድረስ ማስተካከል ትችላላችሁ። አንድ ነገር ማሳወቅ የምወደው ግን አዳዲስ ክሬተር ናችሁ ከተባለው ጊዜ በኋላ ዩቲዩብ ላይ መስራት ለምትጀምሩ ልጆች ሞር ነገሮች አስቸጋሪ እየሆኑ መጥቷል። ይሄ ምንድነው? በፊት የነበረውን እጥፍ ይሆናል ማለት ነው። በፊት 4000 ሰዓት ያስፈልግ ነበር፣ አሁን 8000 ሰዓት ሆኗል። ፕላስ 20 ሚሊዮን ቫሊድ የሆነ በ90 ቀናት ውስጥ የሾርት ቪው ማለት ነው 10 ሚሊዮን ነበረ ተጨማሪ ማለት ነው። እሱን ካሟላችሁ ሞኔታይዝ ማድረግ ወይም ዋይፒፒ መቀላቀል ትችሉ ነበር። አሁን ላይ ግን ከፌብሩዋሪ 1 27 ጀምሮ ይሄ ነገር ተግባራዊ አይሆንም፣ እጥፍ ሆኗል ማለት ነው። ሌላ በርደን ይዞ ነው የመጣውና ዛሬ ነገ ያላችሁ ተስፋ ላይ ያላችሁ ልጆች ካላችሁ ኮንተንት ክሬት ማድረግ እየቻላችሁ ወደኋላ የቀራችሁ ያላችሁ ካላችሁ ፕሊስ አሁኑ ጀምራችሁ ቶሎ ባለችው ጋፕ ሞኔታይዝ አድርጋችሁ ቶሎ ነገሮችን ብታስተካክሉ ባይነኝ። ነገ ላይም በጊዜው ደርሽኝ ትላለሁ። ያን ኮንፊደንሱ ካላችሁ መጠበቅ ትችላላችሁ። ግን ቀድማችሁ ቶሎ ይሄን ነገር ብታስተካክሉ እና ይሄን ነገር ላሳውቃችሁ ስለፈለኩ ነውና እንደዚህ እና ተመሳሳይ ነገሮችን መስማት እና ቶሎ እንዲደርሳችሁ አፕዴት መሆን የምትፈልጉ ካላችሁ ፕሊስ ፎሎ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱን። ሀሳብ አስተያየት ካላችሁ ኮሜንት ስራ አሳውቁን። ይመቻችሁ።